ነገር ትቀምጽልኝ በርበሬ በዛው ምንድን ነው ቅመም አንሶታል አባ ብቻ አሪፍ ነው አንተ አሪፍ ነው ካልክ እኔ ሌላው አሪፍ ነው ባይ አባ ያ አንተ ትንሽ ቀን ስለምን ደስተኛ ነኝ በኮንፊደንስ ሰው ፊት አጠገማለሁ እኮ ገባኝ ቅመስልኝ ምሳ በላሽኝ እኮ ትንሽ ብቻ በዛ ለእንግዳ ለእኔ እበላለሁ ለእንግዳ በትንሽ ይችኛል ወይ አያችሁ ለሞራሌ ምን ያህል ሲጠነቀቅ በቃ ጨውን እኮ ነው ያጎረስኩት ወጥ አይደለም ጨውና ቁሌት ውስጥ ነክሬ ያጎረስኩት በቅርብና በሩቅ ያላችሁ የተወደዳችሁ የአባቴ ብሩካን እንዴት ናችሁ ደህና ናችሁ ሁሉ ሰላም የኔ ቤተሰብ የፈገግታ ቤተሰብ ይሆናችሁ በአጠቃላይ የምትወዱኝ እንዴት ናችሁ ሰላም ናችሁ ሁሉ ሰላም እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው ዛሬ አንድ ነገር ይዤ ወደፊታችሁ መጥቻለሁ እንግዲህ ፈገግታ ዩቲዩብ ከፍቶልኝ ከ2000 በላይ ተከታዮችን አግኝቻለሁኝ እግዚአብሔር ይመስገን ይሄ ዩቲዩብ ከተከፈተ በኋላ አንድም ቀን ምንም አይነት ነገር አቅርቤበት አላውቅምና በጣም ስለገረመኝ ሳይነግረኝ ነው የከፈተልኝና ዛሬ እንደተከፈተ ሲነግረኝ ፍራንክ ላደርገው ፈለኩኝ በቃ ዛሬ እንግዳ ይመጣብኛል ብዬው ኪችን ውስጥ ነኝ ያለሁት ወጥ ምናምን እየሰራውኝ ነውና ያው ብዙ ጊዜ አብሮኝ እሱ ነው በቃ የሆነ ነገር ሲሰራ ማሚዬ በርቺ ማሚዬ ጀግና ማሚዬ እኔ እናት አንደኛ ኮንሽ ምናምን ያለ ሁሉ ጊዜ ሞራል ይሰጠኛል ከልጆቼ መካከል እሱ ትንሽ ለየት ይላል ምክንያቱም ያበረታታኛል በማደርገው ነገር ሁሌ ደስተኛ ነው በተበላሸ ነገር ደስተኛ ነው መልካም በሆነ ነገር ደስተኛ ነው በቃ የሆነ ማይሆን ልብስ እንኳን ለብሼ ሳይ ማሚ ያምርብሻል ይያለ በጣም ሞራል የሚሰጠኝ በጣም የምወደው ልጄ ነውና ዛሬ እስኪ ፍራንክ ላደርገው ፈልጊያለሁኝ እሱ የለም ውጪ ነው ያለውና እኔ ኪችን ውስጥ ነኝ ወጥ ምናምን እየሰራውኝ ነው እንግዳ ይመጣብኛል እላለሁ ምክንያቱም ዛሬ ላደርገው የፈለኩት ፍራንክ ወጥ ከምሰራው መካከል ላይ በማንኪያ ጨው አበዛበትና ጨው አብዝቼ ቅመስልኝ ብዬ ሰጠዋለሁ ጨው ነው ገብቷችኋል ጨው ነውና ማንኪያ ላይ አድርጌ እስኪ ወጥ ይጣፍጣል እንግዳዎች ይመጡብኛል ስለዚህ ዛሬ ብቻዬን ነው እየሰራሁት ያለሁትና እስኪ የኔ ጎበዝ የኔ ጀግና ልጅ ቅመስልኝ ነው የምለው እስኪ ጨውን ነው የምሰጠውና እንደነገርኳችሁ መጥፎም ነገር ላድርግ ጥሩ ነገርም ላድርግ የሆነ የተበላሸም ነገር ይሁን ተበላሽ አይለኝም የሆነ እንደዚህ አይለኝምና ዛሬ ግን በአንድ ነገር ልፈትነው ፈለኩኝ ጨው ነው እንግዲህ አይታችኋል ጨው በማንኪያ አድርጌ እላው ላይ ትንሽ ቁሌት አድርጌበት ነው ማቀም ሰው ምን ይለኝ ይሆን ምን ሆነሻል ይለኛል ይሆን አሪፍ ነው ይለኝ ይሆን አራ ይሄ ለእንግዳ አይሆንም ይሆን አብረን እንከታተል ሳትሰላችሁ ተከታተሉ እንግዲህ እኔ እየሰራሁ ነው ያለሁት እጠራዋለሁኝ ሲመጣ የሚለውን እንሰማለን ተከተሉኝ በጣም ነው የምወዳችሁ በዚህ በትልቁ ላድርገውስ በትንሹ የትኛው ቢሆን አሪፍ ነው በትልቁ በጣም አይደለም አሳዘነኝ በትንሹ ይሁን በዚህ ከማድረግ በትንሹ ላድርግ እንግዲህ የሚያክል ጨው አዘጋጅቼለታለሁ ይሄን የሚያክል ጨው ተዘጋጅቷል እንግዲህ ሲመጣ እንዴት እንደሚሆን ብቻ አብረን የምናየው ይሆናል እንግዲህ በጣም የምወዳችሁ ሀያላኖች እኔን የምትወዱ ፈገግታን የምትወዱ እንግዲህ ያው እሱ በራሱ ጥረት ዩቲዩብን ከፍቶ ከ2000 በላይ መታየት ከቻለ ማሚና ቅርባት
ፈገግታ ማሚዬን አቅርባት። በጣም እንወዳታለን ማሚ፣ በጣም እንወድሻለን። እሱ ብቻ አይደለም መልካም ስራሽን እንወዳለን፣ የምታደርጊውን እንወዳለን። እግዚአብሔር ስለረዳሽ እጅግ አድርገን እግዚአብሔርን ስላንቺ እናመሰግናለን ስትሉኝ የነበራችሁ እህትና ወንድሞቼ፣ ታላላቅና ታናናሾቼ አሁን ደግሞ 5000 እንደምታስገቡኝ አውቃለሁ። 5000 እንደምታስገቡኝ በዚህ ብቻ እንደምታስገቡኝ አውቃለሁኝ። ሁላችሁም ሰብስክራይብ ማድረግ እንዳትረሱ፣ ኮፒ ሊንኩን ጨምሩበት። በቃ አላውቅም እንዲደርስ ሰብስክራይብ እያደረጋችሁ አድርሱ። ፕራንኩ ይቀጥላል። እስኪ አሁን ልጥራው ምን ይልየውን አብረን የምናየው ይሆናል። ይሄ ዛሬው ምን እንደሚል እንጃ። እስሙ አባቴና እስኪ ስንት ጊዜ ጠራሁት መሰለክ? ዛሬ እንግዳ አለብኝ። ይቺን ውስጥ እኮ ነኝ ያለሁት። የጠፋሽ እንኳን አትለኝም እንዴ? እንግዳ አለብኝ መሰለኝ ዛሬ። እንግዳዎችን ጋብዣለሁ። እስኪ ከነቅድሙ እባክህ ዝም ብዬ ወጥ ምናምን ነገር እየሰራ ያለሁት እስኪ ወጡን ታይልኛለች። ቻላቅም ምን እንዳነሳው እኔ እንጃ። አፌ ለምትን አለለም ማለት ምን እንዳነሳው አላውቅም። ትንሽ እስኪ እቺን ነገር ትቀምስልኛለህ? እንዴት ነው? በርበሬ በዛው? ምንድን ነው? ቅመም አንሶታል? እንዴት ነው? እኔ እንትን አላልኩም አባ እንትን አላውቅም። አልጫውን አላወጣሁም ገና ቀዩን ያወጣሁት እና እንዴት ነው? ቆይ ካልጫው ማሳውቃለሁ። እሱ ቀዩን እንትን በልልኝና ቆይ እስኪ ይሄ ቀይ ወጡ ነው እና ካልጫው ማቀምሳለሁ። ቆይ አባ ቆይ ካልጫውን ተቀምሳለሁ ዛሬ እኔ እንጃ። አባ እስሙ ምን አነሰው? ምን አንሶታ ነበር? ጥሩ ነው ይሁን፣ አሪፍ ነው። እንግዶች አሉ። እንትን ጎመን አታክልትም ሰርቻለሁ። ለማን ነው? እንግዲህ አለብኝ አላልኩም እንዴ? እስኪ ይችኛዋ ጎመን በስጋ ነው የሚመጣው። አይ ምን ከመሰሉ አሪፍ ነው። ጎመን በስጋ ነው። እንዴት ነው? እስኪ ዛሬ ቀዝቀዝ አልክብኝ። ማሚባችን ምናምን አትለኝም እንዴ? ማን ነው እንግዲህ? ማን ነው እንግዲህ? ዛሬ ይመጣሉ። እንዴት ነው? አሪፍ ነው። አንተ አሪፍ ነው ካልክ እኔ ሌላው አሪፍ ነው ባይ። እስኪ አባቴ ምን ነው ይሄ ነው ደግሞ አንተ ከሱ ቀምስ ነው። እኔ ደስተኛ ነኝ። በኮንፊደንስ ሰው ፊት አጠገማለሁ። ጠግቤያለሁ እኮ ገባኝ። ቅመስልኝ። ምሳ በላሽኝ እኮ እንትና የለችም። ለምለም አለች። ለምን ተደክሚያለሽ ታለች? እኔ እንግዶች ስላሉ እሷ አሰራም። አንቺ አልፈሻንታ ሄደ ከእንግዶቹ ጋር ተጫወች። መች ነው ስንት ሰዓት? ምን አባቴ ፊት ልክ ልክ እኔ እኮ ፊትሽን አውቀዋለሁ። ደህና ነኝ ግን እሺ ጣፍቷል። ምኑ ጎመን በስጋው ጠይቁ አታክልቱ እንዴት ነው? አቀምሽ እኮ ልጅ አንደኛ። እኔ እኮ አንተ ይጣፍጣል ስትለኝ ሞራሌ ሁላ ነው የሚመጣ። ምኑ ላይ ቀይጡ ላይ ትንሽ ብቻ ለእንግዳ ይሁን ለእኔ በላለች። ለእንግዳ ጨው ግፊት ያለባቸው ሰዎች ስለሚኖሩ ባዶ ግፊትኛ ቤት አይሰራም። ማን ነው ጓደኞችሽ? ግፊት ምናምን ብሎ ነገር የለም። ከየት ነው የሚመጡት? ግን ተመችቶሃል? ይጣፍጣል እኮ
ትንሽ በዛው ይጣፍጣል። ለእንግዳ አሁን ትላልቅ ሰዎች አሉ እኮ ትንሽ እንትን አላለ ጨው ውሃ አለ በጣም እሱን አጣጠጭኝ ከማሽኑ መውሰድ ከመንገድ ነው የመጣው። እኔ ቤት ነበር ካለ ምን አንዴ ቀምሰው ውሃ ምናምን የጠማው ምንድን ነው? ምላስ እኮ የተሳሰረ ነው። ምንድን ነው እያጣጣልከ ነው? እንደዚህ ናፍቀዋል። የኔ ምክር ይጣፍጣል። የኔ ውድ ናፍቀዋል። እንደ ለካ ጨረስን? አልጨረስኩም። አንደኛው ደግሞ ይቀራል። እሱን አቀምስ። አንደኛው ይቀራል። ትንሽ እችኛው እንኳን መጣልኝ። አይቆይም። የኔ ጌታ እንዴት አባቴ ደግሞ አደርገው አላውቅም። ጌታ የኔ ልጅ በጣም ይለያል። አያችሁ ለሞራሌ ምን ያህል ሲጠነቀቅ። በቃ ጨውን እኮ ነው ያጎረስኩት፣ ወጥ አይደለም። ጨውን ነው ቁሌት ውስጥ ነክሬ ያጎረስኩትና በጣም የሚገርማችሁ እዚህ በፊቴም አልተፋ ይዞት ነው ሄደው። ግን የዚህን ያህል ነው ለእኔ የሚጠነቀቀው። በእውነት እንደዚህ አይነት ልጅ ይስጣችሁ። ሞራላችሁን የሚጠብቅ እግዚአብሔር ልጅ ይስጣችሁ። የሚያሳፍር ሳይሆን የሚያኮራ ልጅ ይስጣችሁ። ናዝጊያውን ጠራውና ነግረዋለሁ። እኔ ምንም አይነት እንግዳ የለብኝም። ለእኔ ያለውን ኮንፊደንስ በቃ ለእኔ ያለውን ሞራል ልነግረው ስለፈለግኩኝ ነው። እኔን የምትወዱ እሱን የምትወዱ ኮሜንት ላይ እየገባችሁ በእውነት እድግ በልልን፣ ከዚህ በላይ እግዚአብሔር ያሳድግ እያላችሁ ባርኩልኝ። እግዚአብሔር ይባርካችሁ። ሰብስክራይብ ማድረግ እንዳትረሱ፣ አሳድጉኝ እሺ። ከዚህ በኋላ ይሄ ቪዲዮ ከተመቻችሁ በአዳዲስ ቪዲዮ ደግሞ እመጣለሁኝ። አንዳንድ ቦታዎችም በሚሄድባቸው ሰዓት ለእናንተ ለትምህርት ይሆናል የምለውን ነገር እዤ ወደ እናንተ ቀርባለሁኝ። እንግዲህ ፍራንኳ ትቀጥላለች። አሁን እያስደነገጥኩት ሳይሆን አስተማሪ በሆነ ነገር ያው እናት ልጅን በምን አይነት መንገድ ማስተማር እንደምትችል እሺ ቀርባለሁኝ። እኔ እግዚአብሔር አድሎኛል፣ እናንተንም እግዚአብሔር ያድላችሁ። የተወደዳችሁ ኃያላናት ናችሁ። በጣም ከልቤ አመሰግናችሁ። በጣም ነው የምወዳችሁ። እንዴት እንደምወዳችሁ እንደምገልጽላችሁ አላውቅም። እናንተ ደግሞ እንደምትወዱኝ የምትገልጹልኝ ሰብስክራይብ በማድረግ ኮሜንት ላይ በመጻፍ ቀጢ ማሚ በርቺ፣ ስራሽን ወደነዋል። በተለይ የምታደርጊውን በጎ ስራ፣ መልካም ስራ በጣም ነው የምንወደው። ቀጢ እንድትሉኝ እፈልጋለሁኝ፣ እንድታበረታቱኝ እፈልጋለሁ። ፍቅራችሁን ደግሞ ሰብስክራይብ በማድረግ ገለጡልኝ። አሁን እጠራውና እስኪ ደግሞ እሱ የሚለውን አብረን እንሰማለን። እስሙ አባ ናስ ጠፋብኝ እኮ በዛ ጠፋህብኝ። ውሃ ይዘህ መጣህ? ውሃ ይዘህ መጣህ? እንዴት ነው? ግምዝዝ አለክ? እኔ ምንም እንግዳ የለብኝም። ጨው ነው ያበላሁት። ምን አለ በቃ ያለ ለእኔ ያለ ነገር ለእኔ ያለውን ሞራል ለማየት ብዬ ነው። እኔ ወጥም አልሰራሁም። ጨው በበርበሬ በጥብጬ ጨው አንድ ማንኪያ አድርጌ ነው። ምንም እንግዳ የለኝም። በቃ አሪፍ ነው መጥፎ ነው ምናምን በቃ ሞራሌን ምን ያህል ለምጠብቀው ለእኔ ያለ ቦታ ውሃ ልጠጣ ምንድን ነው ይሻሉ? ምንድን ነው ምን ተሰማህ ግን? ምን ይሰማኝ? ምን ጨዋትከው? ተፋው? ምን አደረከው? ምን አደረከው? ጌታን በለኝ እና ያን ዘጋ ተፋው እንኳን ተፋው። ዛሬ ዝም ብዬ ሳስብ በቃ እሱን እንግዳ አለብኝ ብዬ
ወጥ ምናምን ሰራርቼ አልኩኝ። እዚህ ጋር ጎመን በስጋም የሰራሁት አለ፣ እዚህ ጋር ማልጫለ። ግን አንተን እንትን ለማለት ስለፈለግኩኝ በርበሬ በጠበጥኩኝና አንድ ማንኪያ ጨው አድርጌ ካሜራ አለ ምንድን ነው እዚህ ጋር ተመልከታ። ልጄ ለእኔ ያለውን ፍቅር ዛሬ እንድታዩ ፈልጋለሁ ብዬ ነው። እንግዲህ ዩቱብም ከፍታልኝ አይደለ? አይ ማሚሾ እንደዚህ ናት። እሺ ምንድን ነው ፍራንክ ነው? አዎ አንተ አይደል እኔ ሳትነግረኝ አይደል የከፈትኩት? እኔ እኮ እንደከፈትኩ ሰርፕራይዝ ማን ነገረሽ? ደግሞ እኔ ተነገረኝ። ታላቅየው ነገረኝ። ወንድም ያፈሪ ብላሽ ኬክ ይበላል እሱ። ኬክ ይበላል። እኔ ጨውበልቼ ግን ለምን በተራ ለምን እሱ እንደው የምታረጊው? ቆይ ተመካክረን አብረን እሱ ነው የሚያመጣው። እንዲህ እሱ ነው የናሳብ ዩቱብ ከፍቶልሻል። ከ2000 በላይ ታይቷል። ስለዚህ 2500 ሰብስክራይበር እኮ መልጧል። ስለዚህ የሆነ ነገር አድርጊ ብሎኝ አይዲያ ያመጣልኝ ታላቅ ወንድሙ ነው። እኔ አላውቅም እንደከፈተልኝ አላውቅምና መጥቶ አስተካክሎልኝ ምን ብሎ በቃ እንደዚህ አድርጊ ብሎኝ ሄደው በቃ እስኪ ያለ በጣም ምን ይላል? ጨው አልበዛም? ጁስ ጠጣል። ግን በዛ ግን እኔ አልሰራሁም። ሲጀመር ወጥ ውስጥ አልሰራሁም እኮ ጨው አልበዛም። ወሳ እንዴ ደስ ይላል። ግን ምንድነው ጠጋየው በቃ ምንድን ነው ምናምን ብለህ ያስደነግጠኛል ብዬ ነበረ። ምንድነው እሱ ግን ቀስ አድርጎ ለእንግዳ አይሆንም እያዋሃድካት ይዛት ሄድክ። ወይኔ እናትዬው እንደዚህ ናት በቃ እያለ እኔ ግን ፍቅርህን አይቻለሁኝ። በእውነት ተሳክቶልኛል። የተወሰነ ጊዜ እረፍት ልስጥሽ ብዬ ነው ዝም ያልኩት። ቪዲዮም እየሰራ አይደለም ተቀለቀኩም። አሁን 2 ሳምንት 3 ሳምንት ያለ እረፍት ልስጥሽ ብዬ ጀመርሽ። ችግር የለውም። አሁን የጋራ ነው ወንድምህ እንዳደረገ እናንተና እንግዶቻችን ነው የሚያውቁት። እንግዳ ደግሞ የምን እንግዶች አሉን አዳዲስ እየገቡ ሰብስክራይብ የሚያደርጉ እንግዶች አሉን እና እንግዶች አሉኝ፣ ቤተሰቦች አሉን። ያንተ ቤተሰብ የኔ ቤተሰብ አሉ። ሳልነግራችሁ ጋይስ ይሄ እንግዲህ አዲስ ቻናል ነው ይመስለኛል። ይሄ የመጀመሪያ ቪዲዮ ነው። እኔ ነኝ የከፈትኩት። ቪዲዮ ተለቆ አያውቅም እና ለመጀመሪያ ጊዜ ነው የሚለቀቀው ይሄ ቪዲዮ። ስለዚህ ምንድነው ማድረግ የሚጠበቅባችሁ? እናንተ ታውቃላችሁ። ላይክ ይሄን ቪዲዮ ላይክ በደንብ ላይክ በጣም የሚወዱሽ የሚያከብሩሽ ተከታታዮች አሉና ቢያንስ እነሱ ምን ያክል ላይክ ያደርጋሉ ብለሽ ታስቢያለሽ? ምን ያክል ላይክ እንጠብቃለን ከዚህ ቪዲዮ? እኔ እጠብቃለሁ። በጣም እጠብቃቸዋለሁ። በእውነት እኔ 10,000 ላይክ እጠብቃለሁ። ከዛ በላይ ነው በእውነት እኔ አንተ 10,000 ያደርጋል። ከዛ በላይ በጣም የሚያኮራ ቤተሰብ አለ በኢትዮጵያ። ከኢትዮጵያ ውጭ ያሉ በጣም ሀያላን በጣም የሚወዱ በእውነት ነው። እኔ ፍቅራችሁን በቅርብ ቀን በጣም ተረድቼዋለሁ፣ አይቼዋለሁ። በእውነት ነው ብላችሁ እኔ ልቃጠልልክ እና በጣም እንደምትወዱኝ አውቃለሁ። በተለይ በቅርብ ጊዜ በምሰራቸው ቪዲዮዎች በበጎ አድራጎቴ ከእንደገና ለእኔ በተደረገልኝ መኪና ሰርፕራይዝ ሲደረግ አይታችሁ ፍቅራችሁን የገለጣችሁ የፈገግታ እናት ቀጢ በርቺ፣ እውነት በጣም እንወድሻለን እያላችሁ ኦርቶዶክሶች፣ ሙስሊሞች፣ ፕሮቴስታንቶች፣ ካቶሊኮች በተለያየ እምነት ውስጥ ያላችሁ አድናቆታችሁን ፍቅራችሁን ስትገልጹልኝ አይቻለሁ። እኔም አድጌያለሁ። በእውነት ነው የምላችሁ። እናንተ አድናቆት በጨመራችሁልኝ ቁጥር እኔ በጣም እያደግኩኝ አገልግሎቴም መልካም ስራዬም እየቀጠለ እየሄደን እኔም አኮራችኋለሁ። ጌታን አኮራችኋለሁ። እናንተም ደግሞ በኮሜንትም እየገባችሁ ሰብስክራይብ እያደረጋችሁ 10,000 ነው ያልከው 10,000 ላይክ 1,000 ኮሜንት እና ሰብስክራይብ 2,500 ይሆናል ሰብስክራይበሩ እና ከዚህ በላይ ላይክ እስቲ 10,000 ለማስገባት እንሞክራለን ማለት ነው። እንቀጥላለን እና ሲስ
ምን እናሲስ ምንድን ነው? ከዚህ በላይ ከሆነ ደግሜ ነኝ ፍራንክ ማድረግ ከ10 ሺህ በላይ ከሆነ ችግር የለውም። እንግዲህ እዚሁ ተራርደናል። ያው እንደማታሳፍሩኝ አውቃለሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ለእናንተ ትልቅ ቦታ አለኝ። በያላችሁበት ቦታ በያላችሁበት ስቴት የእግዚአብሔር ሰላም ጸጋ ከእናንተ ጋር ይሁን። እወዳችኋለሁ። በጣም እንወዳችኋለን። ይህን ቤት ሰብስክራይብ ማድረግ እንዳይረሳ ማለት ነው። ለቀጣይ በአሪፍ ቪዲዮ እንጠብቃለን። እንመጣለን። ፈጣሪ ያውቃል። በጣም እንወዳችኋለን። ስላከበራችሁ ክበሩልን። እግዚአብሔር አክብራችሁ። እናመሰግናለን። ቻው። ግን ተስማምተን ታላቅ እንፍራለን። እሱን ተይው። አንተም እንደሱ ቀስ ብለህ ሄደህ እንዲህ ልታደርግ ነው። ባለፈው ከቤት ውጣ ስላልነው ሻንጣ ሲዞ በተረኛ እናስወጣዋለን። እሱ እኛን እንጂ ያስወጣነው እሱ እኮ አሁንም እናስወጣዋለን። አንቺ ጉደኛ ነሽ። በሉ በቃ ቻው።